ሰላም አለይኩም። እህታችን እዚህ አንድ ጥያቄ ትጠይቃለች። ምን ትላለች? ወንድሜ እኔ አባቴ ታሞ ረመዳንን ሳይጾም ሁለተኛ ረመዳን ደረሰ፣ ሳይጾም ወደ አኼራ ሄደ፣ እንዴት ይታያል ትላለች። የመጀመሪያው ረመዳን ታሞ ከዚያ በኋላ ቀዳ የሚያወጣበት ጊዜ ሳያገኝ ህመሙን ቀጠለበት፣ ሳይሻለው ማለት ነው። ከዚያ ያኛው ረመዳን ገባ፣ ምንም ህመሙ ሳይሻለው ከዚያ በኋላ ሞተ እንደገለጽሽው ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? ከፋራ ነው ማውጣት ያለባችሁ፣ ቀዳ አይደለም። ከፋራ ነው ማውጣት ያለባችሁ፣ ቅጣት ነው። እርሱም ምንድነው? ለእያንዳንዱ ላልጾመባቸው ቀናቶች 1 ኪሎ ከግማሽ ሩዝ እየገዛችሁ መስጠት። የአንድ ወር ስንት ይመጣል? 45 ኪሎ ሩዝ ማለት ነው። ግልጽ ነው አይደለ? ያለፈው የረመዳን ከአዲሱ ከረመዳን ጀምሮ ከሆነ የሞተው ያንን ያልጾመውን ጊዜ እንዲሁ አስባችሁ በቀን 1 ኪሎ ከግማሽ መስጠት። ነገር ግን ልብ በሉ እዚህ ላይ ነገር ግን ያንን ረመዳን በህመም አሳልፎ ከዚያ በኋላ ተሽሎት የመጾሚያ እድል አግኝቶ ቀዳዋን የማውጣት እድል አግኝቶ ከህመሙ ተሽሎት ከዚያ በስልቹነት ወይ በስንፍና ነገ ጾማለሁ እያለ አሳልፎት ያኛው ረመዳን ቢገባ የዚህን ጊዜ ቀዳ ማውጣት ነው የሚጠበቅባችሁ እናንተ ለእርሱ ማለት ነው፣ ከፋራ አይደለም። ምክንያቱም የመጾሚያ እድል አግኝቶ በስንፍና ምክንያት ሳይጾመው ስላሳለፈው። ነቢያችን ሰለላሁ ዐለይሂ ወሰለም ይህን አስመልክተው ሐዲስ ላይ ብለዋል፣ መማተ ወዐለይሂ ሰውም ምን ረመዳን ሷመ ዐንሁ ወልዩሁ ብለዋል። የረመዳን ቀዳ ጾም እያለበት ሳይጾም የሞተ ሰው ቤተሰቦቹ ይጾሙለት ብለዋል። ይህ ግን መቼ ነው? አሞት ሰውየው ረመዳንን አሳልፎ ከዚያ በኋላ ተሽሎት የመጾሚያ እድል አግኝቶ ሳይጾም ከሞተ ማለት ነው። ነገር ግን አሞት ሰውየው ምንም ሳይሻለው በዚያው ሞተ፣ የዚህን ጊዜ ቀዳ ሳይሆን ከፋራ ነው የምታወጡለት፣ የመጾሚያ እድል ሳያገኝ ከሞተ ማለት ነው። ልክ አሁን አንቺ እንዳልሽው። ስለዚህ አሁን ምንድነው ማድረግ ያለባችሁ? ያለፈውን የረመዳንን ቀዳ ከፋራ ስጡለት። ለእያንዳንዱ ቀን 1 ኪሎ ከግማሽ፣ ወሩን ሙሉ ከሆነ ያልጾመው 45 ኪሎ ሩዝ ገዝታችሁ መስጠት። ሁለተኛው ረመዳን ደግሞ ጀምሮት ከሆነ እነዚያን ያልጾማቸውን ቀናቶች አስባችሁ ለእያንዳንዱ ቀን 1 ኪሎ ከግማሽ ሩዝ እየገዛችሁ ለድሃዎች መስጠት። አሁንም ሰላም አለይኩም።